was good guys. ሶ ዛሬ ቼክ የምናደርገው ሪስክ ማኔጅመንት ነው። ሶ ሪስክ ማኔጅመንት አንዳንድ ነገሮችን ቼክ አውት እናደርጋለን ማለት ነው። ሶ ፕሮፈርም ኦርፋኔር የምትጠቀሙ ከሆነ ፌዝ 1 እና ፌዝ 2 ላይ እንዴት አድርገን ነው ሪስክ ብናደርገው፣ ስንት ፐርሰንት ነው ሪስክ ብናደርገው፣ ፐር ዴይ ስንት ፐርሰንት ነው ሪስክ ማድረግ ያለብን። ሶ እሱን እያንዳንዱን ነገር ቼክ አውት እናደርጋለን ማለት ነው። ኦኬ ሶ ኤኒ ስትራቴጂ ብትጠቀሙ ሪስክ ማኔጅመንት ላይ አዛ ከሆናችሁ ኦር አንደርስታንድ ማታረጉት ከሆነ ስቲል አካውንት ብሎ ነው የምታረጉት ማለት ነው። ሶ ሪስክ ማኔጅመንት ያንን ነገር አትሊስት በትንሹም ቢሆን ሴቭ ያደርጋችኋል ማለት ነው። ኦኬ ሶ ከዛ በፊት ይሄ ቪዲዮ ከመጀመራችን በፊት ላይክ አርጉ። ኦኬ ላይክ አርጉ። ሶ ዲስክሪፕሽን ላይ ቴሌግራም አለ፣ እዛ ላይ ጆይን አርጉ። አንዳንድ ፖስት አደርጋለሁ እዛ ላይ የሚታይ እንደ ኔክስት ዊክ ምን ሀፕን ሊያደርግ እንደሚችል ሶ ዳይሬክሽኔን ምናምን ቢያሴን ያን ነገር እዛ ላይ ፖስት አደርጋለሁ ማለት ነው። ሶ ሜክ ሹር ቱ ጆይን። ሶ ያ ወደ ቪዲዮ እንግባ ማለት ነው። ሶ ፈርስት ፌዝ 1 ፌዝ 2። ሶ ፌዝ 1 ላይ ሁለት አይነት ፓስ አደራረግ አለ። ሶ የመጀመሪያው አግሬሲቭ ነው። ሶ ፐር ትሬድ ስንት ነው ሪስክ የምናደርገው ማለት ነው? 2% ይሆናል ማለት ነው። ሶ 2% ፐር ትሬድ ሪስክ እናደርጋለን ማለት ነው። ዜን ሪስክ ሪዋርዳችን ስንት ይሆናል ማለት ነው? 1 to 2 ብንጠቀም ዛት ውድ ቢ ጉድ ማለት ነው። ሶ 1 to 3 በመጠቀም ላይኖርብን ይችላል። ሶ 2 RR ፐር ትሬድ ብንጠቀም ዜን ፌዝ 1 8% ነው። ሶ ለማለፍ ስንት ትሬድ ማድረግ አለብን ማለት ነው? 2 ትሬድ ማለት ነው። ሶ 2 ሃይ ፕሮባቢሊቲ ትሬድ ቴክ ብናደርግ 8% ምን ያደርግልናል ማለት ነው? ሪች ያደርግልናል ኦር ፓስ እናደርጋለን ማለት ነው ፌዝ 1። ሶ ይሄ አግሬሲቭ ነው። አካውንት ላላችሁ ኦር ባላንስ ላላችሁ ሰዎች ነው፣ አፎርድ ማድረግ ለምትችሉ ማለት ነው። ሶ ፈንድድ ብሎ ብታደርጉ አፎርድ ማድረግ ለምትችሉ ለእናንተ ነው። ሶ ፌዝ 2 ላይ 1.5% ሪስክ እናደርጋለን። ሴም ቲንግ ተዋራር ነው። ሶ በሁለት ትሬድ ይህንንም ምን ማድረግ እንችላለን ማለት ነው? ፓስ ማድረግ እንችላለን ፌዝ 2 ማለት ነው። ሶ ሉዝ ካደረግን ጀስት 1.5% ነው ሪስክ የምናደርገው። ሴም ፌዝ 2 ላይ ብሎ ልናደርግ እንችላለን። አስማች አስ ፖሲብል ግን ሃይ ፕሮባቢሊቲ ትሬድ ቴክ ለማድረግ ሞክሩ። በሳምንት 2 ትሬድ ብትረዱ ሴን ሁለቱ ተዋራር ትሬድ ቢሆን ፌዝ 2 ፓስ ማድረግ ትችላላችሁ ማለት ነው። ሶ የሃይ ፕሮባቢሊቲ ትሬድ ቴክ ለማድረግ ሞክሩ ማለት ነው። ኦኬ ሶ ሌላኛው ደግሞ አካውንት አፎርድ ማድረግ ለማትችሉ ሶ ለምሳሌ ብሎ ብታደርጉ ድጋሚ አካውንት ለመግዛት ረጅም ጊዜ ለሚወስድባችሁ ሰዎች ይሄኛው 6% ሪስክ ፐር ትሬድ ማድረግ ያለባችሁ 1% ፐር ትሬድ ይሆናል ማለት ነው። ሶ ሪስክ ሪዋርድ ሴም ነው 2RR። ሶ እዚህ ጋር እናደርጋለን 2RR። ኦኬ ሶ ለምሳሌ 2 ትሬድ ቴክ አድርጋችሁ ሁለቱም ይሄን ሆነ እንበል። ዜን አካውንታችሁ ስንት ፐርሰንት ግሮ ያደርጋል ማለት ነው? 4%። ኦኬ ለምሳሌ ፐር ትሬድ 1% ሪስክ ብታደርጉት ተዋራር ነው ሪስክ ተዋርዳችሁ። ሴን 2 ትሬድ ቴክ ስታደርጉ ስንት ፐርሰንት ጌን ይሆናል ማለት ነው? 4% ማለት ነው። ሴን ልክ 4% ከፍ ሲል ሪስካችሁን ማድረግ አለባችሁ ማለት ነው፣ ከፍ ማድረግ አለባችሁ። ሶ 4% ጌን ስታደርጉ ሪስካችሁን ከ1% ወደ 2% ማለት ነው። ምክንያቱም ይሄ ዴሞ ቻሌንጅ ስለሆነ አስማች አስ ፖሲብል ቶሎ ብላችሁ ፓስ ለማድረግ መሞከር ነው። ሶ አካውንታችሁ 4% ሲደርስ ሪስክ የምታደርጉት ፐር ትሬድ ስንት ይሆናል ማለት ነው? 2% ይሆናል ማለት ነው። ሴን 1 to 2 ሪስክ ሪዋርድ ስታደርጉ ፌዝ 1ን ፓስ ታደርጉታላችሁ ማለት ነው። ሌትስ ሴይ ሉዝ ካደረጋችሁ ስንት ይቀራችኋል ማለት ነው? 2% ይቀራችኋል። እንደገና እሱም ሉዝ ካደረጋችሁ ድጋሚ ወደ 1% ሪስክ ወደ ማድረግ ተመጣላችሁ ማለት ነው። ዜን አፕ ድጋሚ ደግሞ 4% ከደረሳችሁ ሪስክ 2% ይሆናል ማለት ነው። ሶ ይሄንን መድገም ነው ይሄን ሳይክል ማለት ነው። ሶ ፌዝ 2 ላይ ሴም ቲንግ ነው። ሶ ፌዝ 2 ላይ 5% ነው ጌን ማድረግ ያለብን። ሶ 1R ጀስት ፌዝ 2 ላይ ልክ 2% አፕ ስትሆኑ ኦር 2% ከደረሳችሁ ሶ የመጀመሪያ ትሬድ ወይ 1% ሪስክ አደረጋችሁ ዜን
ሪስክ ሪዋርድ 1 to 2 ነው። ሶ 2% ጌን ስታደርጉ ስንት ፐርሰንት ነው ሪስክ ማድረግ ያለባችሁ ማለት ነው? 2% አፕ ስለሆናችሁ ዜን ሪስክ 2% ይሆናል ማለት ነው። ሶ ልክ 2% ስትደርሱ ሪስክ የምታደርጉ ስንት ይሆናል ማለት ነው? 2% ይሆናል። ዜን ድጋሚ ስትመለሱ ደግሞ 1% ይሆናል ማለት ነው። ዜን ኔክስት ትሬድ ላይ ምን ማድረግ ትችላላችሁ ማለት ነው? 1 to 2 ሪስክ ሪዋርድ የምትጠቀሙ ከሆነ ዜን ፓስ ታደርጉታላችሁ ፌዝ 2 ማለት ነው። ኦኬ ሶ ሌላኛው ደግሞ ፈንድድ ነው። ሌትስ ሴይ በዚህ አግሬሲቭ አለፋችሁ ወር እዚህ ጋር ቀስ ብላችሁ አለፋችሁ። ዜን ፈንድድ ላይ ስደርሱ ስንት ፐርሰንት ነው ሪስክ ማድረግ ያለባችሁ? ፐር ትሬድ 1% ነው ማለት ነው። ዜን እዚህ ጋር ምን ይጨምራል? ለምሳሌ 3 ሎስ ካረጋችሁ ተከታታይ 3 ሎስ ካረጋችሁ ማይነስ ስንት ይሆናል ማለት ነው? ማይነስ 3% ድሮ ዳውን ትገባላችሁ ማለት ነው። ዜን ልክ ማይነስ 3% ድሮ ዳውን ስትገቡ ሪስካችሁ ምን ታረጋግጣላችሁ ማለት ነው? ከ1% ወደ 0.5%። ምክንያቱም ፈንድድ ስለሆነ አስማች አስ ፖሲብል ይሄንን ፈንድድ ለረጅም ጊዜ ማቆየት ነው መቻል ያለብን። ሶ ይሄን ሁሉ ፌዝ አልፈን ኦልሞስት ወደ 13% ጌን አድርገን አልፈን ዜን ፈንድድ ላይ ልክ ስንደርስ ብሎ የምናደርገው ከሆነ ሪስክ ማኔጅመንታችን ላይ ችግር አለ ማለት ነው። ሶ አስማች አስ ፖሲብል ያን ፈንድድ ለረጅም ጊዜ ሰርቫይቭ አድርጎ ማቆየት ነው ማለት ነው። ሶ ልክ ማይነስ 3% ድሮ ዳውን ስንገባ ሪስካችንን መቀነስ ነው ያለብን መጨመር ሳይሆን ማለት ነው። ዜን ወደ 0.5% ምን እናደርጋለን ማለት ነው? ሪስካችንን እንቀንሳለን። ዜን ድጋሚ ሎስ አረግን እንበል። ዜን ማይነስ ለምሳሌ 4 ትሬድ ሎስ አድርገን ማይነስ 5%። ኦኬ ሶ ሌትስ ሴይ ማይነስ 5% ገባን። ዜን ድጋሚ ከ0.5 ሪስክ ወደ ስንት እንቀንሰዋለን ማለት ነው? ወደ 0.25% ሪስካችንን እንቀንሳለን ፐር ትሬድ ማለት ነው። ምክንያቱም አስማች አስ ፖሲብል ይሄንን ፈንድ አካውንት ማቆየት ነው ያለብን። ዜን ሀሪፍ ትሬድ ቴክ እያደረግን ዜን ድጋሚ ብሬክ ኢቨን ስንመጣ 1% ሪስክ እናደርጋለን ማለት ነው። ሶ አይ ቲንክ ዚስ ውድ ቢ ቤስት ፎር ሪስክ ማኔጅመንት ማለት ነው። ፈንድድ ልክ ስትሆኑ ይህንን ሪስክ ማኔጅመንት ተጠቀማችሁ ዛት ውድ ቢ ጉድ ማለት ነው። ምክንያቱም አብዛኛው ሰው ሪስክ ማኔጅመንትን በደንብ አንደርስታንድ ያደርገው አይመስለኝም። ሶ ይሄን ይመስላል የዛሬ ቪዲዮ። ሶ አንዴ እንርገመው ሪቪው እናድርገው። ኦኬ ሶ እዚህ ጋር አግሬሲቭ ይሄ አቅም ባላንስ ስላላችሁ ነው። ሶ ፐር ትሬድ 2% ነው። ሶ ተዋራረ ነው የምንጠቀመው። ዜን በሁለት ትሬድ ምን ማድረግ እንችላለን ማለት ነው? ፓስ ማድረግ እንችላለን። ትሬድ ምንገባው ኦልዌይዝ ሃይ ፕሮባቢሊቲ ትሬድ ብንገባ በአንድ ሳምንት ፌዝ 1 ፓስ ማድረግ እንችላለን ማለት ነው። ኦኬ ፌዝ 2 ላይ ደግሞ 1.5% ፐር ትሬድ ይሆናል ማለት ነው። ሶ ይሄንንም ልክ አፕ 1.5% ዜን 3% ስትደርሱ ሪስካችሁን ከፍ ማድረግ ትችላላችሁ። ፌዝ 2 ላይ ማለት 3% ስትደርሱ ሪስካችሁን ከፍ አድርጋችሁ ቶሎ ብላችሁ ፓስ ማድረግ ትችላላችሁ ማለት ነው። ኦኬ እዚህ ጋር ደግሞ አፎርድ ማድረግ ለማትችሉ ሶ ለእናንተ ደግሞ ለምሳሌ ብሎ አድርጋችሁ ለምሳሌ ብሎ ካረጋችሁ ድጋሚ አካውንት ለመግዛት ረጅም ጊዜ የሚፈጅባችሁ ከሆነ ይሄን ሪስክ ማኔጅመንት መጠቀም ነው። ሶ 1% ፐር ትሬድ ዜን ሪስክ ሪዋርድ 1 to 2 ነው። ዜን 4% አፕ ሲደርሱ ሪስካችሁ ከፍ ማድረግ ነው። ሶ ኦልዌይስ ጌን ባረጋችሁ ቁጥር ሪስካችሁን ከፍ አድርጋችሁ አስማች አስ ፖሲብል ቶሎ ፌዝ 1ን ማለፍ ነው ማለት ነው። ምክንያቱም ኢትስ ዴሞ አካውንት ስለሆነ ቶሎ ብለን ፓስ ማድረግ ነው ያለብን። ሶ ፌዝ 2 ላይ 2% ስንደርስ ሪስክ 2% እናደርጋለን። ዜን ፌዝ 2 እናልፋለን። ዜን ፋይናሊ ፈንድድ ከሆነም በኋላ ሪስክ ፐር ትሬድ 1% ነው። ዜን ማይነስ 3 ትሬድ ሎስ ካረግን ማይነስ 3% ነው። ዜን ማይነስ 3% ሲሆን ሪስካችንን እንቀንሳለን። ዜን እስከ ማይነስ 5%። ዜን ማይነስ 5% ስደርስ ደግሞ ሪስካችንን ወደ 0.25% እንቀንሳለን ማለት ነው። ዜን ድጋሚ ወደ ብሬክ ኢቨን ስንመጣ ነው 1% ሪስክ የምናደርገው። እስከዛ ድረስ እዚህ ላይ ነው የምንቆየው ማለት ነው። 0.5 እስከ
0.25 ማለት ነው። ሶ እንዲህ ካደረጋችሁ አስማች አስ ፖሲብል ያንን ፈንድድ ለረጅም ጊዜ ማቆየት ትችላላችሁ ማለት ነው። ሶ ያ ይሄን ይመስላል። አይ ሆፕ እንደተመቻችሁ ተስፋ አደርጋለሁ። ቀጣይ ስለ ትሬዲንግ ሳይኮሎጂ ዘ ሞስት ኢምፖርታንት ኦልሞስት ከትሬድ ላይ 80% የሚሆነው ትሬዲንግ ሳይኮሎጂ ነው። ሶ እሱን ቪዲዮ በደንብ እናያለን። ሶ ይሄ ይጠቅማችኋል ብዬ አስባለሁ። ሶ ላይክ አድርጉ፣ ኮሜንት ያልገባችሁ ነገር ካለ ኮሜንት አድርጉ። ሶ ይመቻችሁ። ቴንክ ዩ